ጤና ይስጥልን ክቡራና ክቡራት የኤሌጋንት ማሽነሪ ቤተሰቦች እንደምን ቆያችሁ? ግንቦት 2017 ዛሬ ደግሞ ይዘንላችሁ የመጣ ነው ስለ ዶሮ መኖ አዘገጃጀት ሙሉ መረጃ ይዘን ቀርበናል። ኢትዮጵያ ለዶሮ እርባታ ምቹ የሆነ የአየር ንብረት እንዳላት የሚታወቅ ቢሆንም ዘርፉ በሀገሪቱ በስፋት ያደገ አይደለም። እንደ ምክንያት ብዙ ነገሮች ቢኖሩም የመኖ ችግር ዋናው ነው። ዘመናዊ የዶሮ እርባታ ሲታሰብ የዶሮችን ምርታማነት ከሚወስኑት ጉዳዮች መካከል ዋና ዋናዎችን እንጠቅሳለን። የመጀመሪያው የምርጥ ዘር ዶሮ አቅርቦት ነው። ሁለተኛው ደግሞ የተመጣጠነ የዶሮ መኖ አቅርቦት ሲሆን፣ ሶስተኛው ደግሞ ምቹ የመራቢያ ስፍራና የዶሮ ጤና አጠባበቅ ዋና ዋና ወሳኝ ጉዳዮች ናቸው። በሀገራችን ያለው የዶሮ መኖ ዋጋ ውድነት የአምራች የተጠቃሚውን አቅም በማዳከም ዘርፍ እንዳያድግ እንቅፋት ሆኖበት ቆይቷል። ስለዚህ ይህንን ችግር ለመፍታት የዶሮ መኖ በቀላሉ የሚዘጋጅበትን ጥበብ ከዚህ ፕሮግራም ተምረው በዘርፉ ለመሰማራት የሚጠቅም የተመጣጠነ የዶሮ መኖ አዘገጃጀት ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ሌሎች ተመሳሳይ ፕሮግራሞች እንዲደርሳችሁ ላይክ በማድረግ እንዲሁም ለሌሎች እንዲደርስ ሼር በማድረግ ድጋፋችሁን ግለጹልን። እንቁላል ጣይ ዶሮዎች ከጠቅላላ ምግባቸው 18 በመቶ ፕሮቲን ለሰውነት ግንባታቸው ያስፈልጋቸዋል። ከዚህም በመቀጠል ለእንቁላል ቅርፊት ዝግጅትና ለአጥንት ግንባታ የሚውል በቂ የሆነ ካልሲየም ያስፈልጋቸዋል። የምግብ ውህደቱን የሚያብቃቃ ቫይታሚን እና አሚኖ አሲድ ለእንቁላል ጣይ ዶሮዎች ምርታማነትና ጤንነት በጣም ወሳኝ ነው ማለት ነው። እንቁላል ጣይ ዶሮዎች እንደ እድሜያቸው የመኖ ፍላጎታቸውም በዛው ልክ ይለያያል። ስለሆነም ዝግጅቱ እንደየእድሜያቸው ይለያያል ማለት ነው። የስጋ ዶሮ ከእንቁላል ዶሮ የተለየ የመኖ ዝግጅት ይፈልጋል። ከእድገታቸውም የሚሆን ፕሮቲን፣ ማዕድንና ኃይል ሰጪ ምግብ ያስፈልጋል። ለስጋ ዶሮ ስናዘጋጅ ከ20 እስከ 24% የሚሆነው ፕሮቲን በመኖ ውስጥ መካተት አለበት። በመቀጠል ወደ አዘገጃጀቱ እንሄዳለን። መጀመሪያ ይህ የምትመለከቱት ሰንጠረዥ የጥራጥሬና የማዕድን አዘገጃጀት ለመኖሪያ ቤት የሚሆን አዘገጃጀት መሆኑን ልንገልጽላችሁ እንወዳለን። ለገበሬ ወይም ለቤት የሚሆን እንቁላል ጣይ ዶሮ። እነዚህ ጥራጥሬዎች በቆሎ፣ ስንዴ፣ አተር፣ ሰሊጥ፣ ገብስ፣ ሽምብራ፣ ኖራ እና ጨው ይገኙበታል። ውድ ቤተሰቦቻችን ይህ ፕሮግራም ስለ ዶሮ እርባታ ሙሉ መረጃ ስለያዘ ደግሞ ይህንን መረጃ እንዲያገኙ ሰብስክራይብ በማድረግ እንዳይረሱት። በተጨማሪም ያስቀመጥኳቸውን ሰንጠረዦች ስክሪንሻት በማድረግ ወይም በመጻፍ እንድትይዟቸው እናሳስባለን። በመቀጠል እንዴት እንደሚዘጋጅ እንመልከት። መጀመሪያ እያንዳንዱ ጥራጥሬ ለየብቻው በሽርክቱ መፈጨት አለበት። ይህ የሚሆነው ዶሮዎች በቀላሉ እንዲመገቡትና በሆዳቸው ውስጥ እንዲፈጭ ይረዳቸዋል። በመቀጠል ለየብቻ ከተፈጨ በኋላ በዝርግ ሳህን ላይ በማገላበጥ ማዋሃድ ያስፈልጋል። አመጋገቡ ደረቅ ያለ የመኖ አካል ወደ ታች ስለሚዘቅጥ ዶሮዎችን ለመመገብ መኖውን በሚገባ ማዋሃድ ያስፈልጋል ማለት ነው። እንደዛ ካላረግን የምንፈልገውን ውጤት ላናገኝ እንችላለን። አንድ እንቁላል ጣይ ዶሮ 140 ግራም እስከ 170 ግራም መኖ በቀን መመገብ አለባት። ከተጠቀሰው መጠን በላይ ወይም በታች መመገብ ምርታማነታቸው ላይ ተጽዕኖ ያመጣል። በቂ የውሃ አቅርቦት መረሳትም የለበትም። ከ50 ግራም መኖ በቀን መመገብ አለባቸው። 80% የሚሆነው የሀገራችን ገበሬዎች ምርታማ በማድረግ ይህንን ፕሮግራም ሼር በማድረግ ለገበሬው ዘመድ እንድታደርስልኝ አደራላለሁ። በመቀጠል ለስጋ ዶሮ አርቢ የሚሆን የመኖ አዘገጃጀት እንገባለን። የስጋ ዶሮ በ45 ቀናት በምግብነት ስለሚደርስ ትርፍና ኪሳራው በአጭር ጊዜ ውስጥ የሚታወቅ የእንስሳ እርባታ አይነት ነው። የስጋ ዶሮዎች እንደ እንቁላል ጣይ ዶሮዎች ብዙ ቦታ አይወስዱም። የስጋ ዶሮዎች በቀን 67 ግራም የተመጣጠነ መኖ ያስፈልጋቸዋል። ይህ ማለት በቀን 67 ግራም የተመጣጠነ መኖ ያስፈልጋቸዋል ማለት ነው። የስጋ ዶሮ እንደየእድሜያቸው የሚያስፈልጋቸው የተመጣጠነ መኖ ዝግጅት እናቀርባለን። ለጫጩት የሚሆን የስጋ ዶሮ ከ1 እስከ 4 ሳምንት ለሚሆኑ የጫጩት የሚሆን የስጋ ዶሮ አንደኛ በቆሎ 40 ኪሎ ግራም፣ አሚኖ ወይም የአኩሪ አተር ዘይት 12 ኪሎ ግራም፣ ሶስተኛ የአኩሪ አተር ተረፈ ምርት 14 ኪሎ ግራም እንዲሁም ኖራ ሊያሲንና
35 ግራም እና ቲያኒንም አለው 35 ግራም። እዚህ ጋር እንደምትመለከቱት ቴብል ላይ ሙሉ መረጃው ተገልጿል። እነዚህን ምግቦች እነዚህን መኖች በምታገኙበትን ቦታ ከስር ጽፈናል። በተጨማሪም አሚኖ አሲድ እና ማይክሮ ኒውትሪየንትስን ከሌላ ምግብ ጋር ከመቀላቀላችን በፊት ለብቻቸው አንድ ላይ መደባለቅ አለብን ማለት ነው። በመቀጠል ደግሞ ለስጋ ዶሮ ከአንድ ወር በላይ የሆነ የደረሰ ዶሮ የሚውል መኖ እናቀርባለን። የደረሰ ዶሮ የሚውል መኖ አንደኛ በቆሎ፣ የበቆሎ ቅንድብ፣ የስንዴ ፊኖ፣ የስንዴ ገለባ፣ የጥጥ ፋግሎ፣ የሱፍ ፋግሎ፣ የአኩሪ አተር ፋግሎ፣ ኖራ፣ የአኩሪ አተር ገለባ፣ ቦን ሚል፣ ግሮን፣ ፔሜክስ፣ ሳልት፣ ካሲዶ ስቲል እና ዚንክ ባክቴሪያ ይገኙበታል። ባሲትራል ይገኙበታል። ይቅርታ። እነዚህን ሁሉ ግብዓቶች የእንስሳት መድኃኒት መደብር፣ የግብርና ተቋማት ወይም ምርምር ተቋማት ላይ ይገኛሉ። ስለዚህ የእነዚህን ጠቅላላ መጠን 70 ኪሎ ግራም ይደርሳል ማለት ነው። እንግዲህ ይህንን ካየን በኋላ እንደ ማሳሰቢያነት የምንነግራችሁ ቢኖር ማንኛውንም አይነት መኖ ከተዘጋጀበት ቀን አንስቶ የአገልግሎት ዘመኑ ለ1 ወር ብቻ ነው። ይህ ለዶሮዎች ጤንነት መልካም ስለሚሆን ማለት ነው። ለእንቁላል ዶሮ አርቢ በእንቁላል ጣይ ዶሮዎች የምግብ ፍላጎታቸው እንደ እድሜያቸው በ3 ደረጃ የተከፈለ ነው። አንደኛ የመጀመሪያ ጫጩት፣ ሁለተኛ የ1 ወር እስከ 2 ወር፣ ሶስተኛ ደግሞ ከ2 ወር በላይ ናቸው ማለት ነው። ማሳሰቢያ አሁንም ማሳሰቢያ አለን። በርከት ያሉ ዶሮዎች እያመረትን ከሆነ በተወሰኑ ዶሮዎች ላይ ለይተን በመሞከር የመኖን ጥራትና ምርታማነትን መሞከር እና ማጥናት ተገቢ ነው። እንዲሁም ትኩረት ሊደረግበት የሚገባው አሚኖ አሲድ እና ማይክሮኒውትሪየንትስ ከሌላ ምግብ ጋር ከመቀላቀላቸው በፊት ለብቻቸው ሁሉንም በአንድ ላይ መደባለቅ አለባቸው ማለት ነው። ለጫጩት እድሜያቸው ከ1 እስከ 4 ሳምንት ለሆኑ ግብዓቶቹ እዚሁ ሰንጠረዥ ላይ የምታዩትን ይመስላል። በመቀጠል በታዳጊ እንቁላል ላይ ዶሮዎች የሚሆን የዶሮ መኖ አዘጋጃጀት እናቀርብላችኋለን። ይህንንም ቴብሉን እናዘጋጅላችኋለን። ይህ እንደምትመለከቱት ይህ ቴብል መጠኑንና በኪሎግራም ይዘንላችሁ ቀርበናል። ይህንን በምትፈልጉት መጠን አብዝታችሁም በኪሎ እያረጋችሁ የሚፈጩትንም በሽርክት ፈጭታችሁ ጥራጥሬዎችን ፈጭታችሁ ሚክሰር ላይም በማድረግ ማሽኖችንም ተጠቅማችሁ ወይም በቤት ውስጥ ከሆነ የቤት ውስጥ እቃዎችን ተጠቅማችሁ ሚክስ በማድረግ ለዶሮ መኖ ግብዓት የሚያገለግሉ እጽዋቶችን ተጠቅማችሁ እዚህ ጋር የተገለጹትን ተጠቅማችሁ ማቅረብ ትችላላችሁ ማለት ነው። ከተዘረዘሩት ዝርዝሮች መካከል የበቆሎ ቅንድም ማለት የበቆሎ የዘር አካል የሆነው የበቆሎ ፍሬ ጫፍ ላይ ሾል ብሎ የሚገኘው ቀለሙ ቢጫ የሆነው ማለት ነው። ይህ ክፍል ለማግኘት በቆሎ መከካት ወይም መሸክሸክ አለበት ማለት ነው። ፊኖና ፉርሽካ ከዱቄት ፋብሪካዎች ይገኛል። ፋጉሎና የሱፍ ኬክ እና የአኩሪ አተር ተረፈ ምርት ደግሞ ከዘይት ፋብሪካዎች ማግኘት ትችላላችሁ ማለት ነው። መገንዘብ ያለብን ነገሮች ጥራጥሬዎች በሽርክቱ መፍጨት አለባቸው። በዘርፉ በሰፊው መሰማራት ለምትፈልጉ የጥራጥሬ መፍጫና ማደባለቂያ ማሽኖች እንዲሁም የዶሮ ቤቶችን የምትፈልጉ ከሆነ ከታች ባለው ስልክ ደውለው ማግኘት ይችላሉ። አንድ እንቁላል ጣይ ዶሮ 140 ግራም እስከ 170 ግራም በቀን መመገብ አለባት ማለት ነው። በመቀጠል ለቄብና እንቁላል ጣይ ዶሮዎች ከ18 ሳምንት በላይ ለሆናቸው የሚውል የዶሮ መኖ አዘጋጃጅ ሲሆን 70 ኪሎ ግራም ለቄብና እንቁላል ጣይ ዶሮዎች መኖ ለማዘጋጀት የሚከተሉ ግብዓቶች ያስፈልጋል ማለት ነው። ለእንቁላል ጣይ ዶሮዎች ከፍተኛ የሆነ ካልሲየም ስለሚያስፈልግ ኖራ በተገቢው መንገድ ሊጨመርላቸው ይገባል። ዶሮዎች ካልሲየም ከሚገኝበት ምግቦች መካከል ኖራ፣ የተፈጨ አጥንት፣ የአሳ አጥንት፣ የእንቁላል ቅርፊት ጥቂቶቹ ናቸው። ግብዓቶቹን በቆሎ፣ አኩሪ አተር እንደምትመለከቱት እዚህ ቴብል ላይ ተገልጿል ከነ ኪሎግራሙ። ይህንን በመጠቀም
መኖን መስራት ወይም ማዋሃድ ትችላላችሁ። በመጨረሻም የዶሮ መኖ ማቀነባበሪያ ማሽን እናስተዋውቃችኋለን። የዶሮ መኖ ማሽን ማቀነባበሪያ እንደ 3 አይነት ናቸው። የመጀመሪያው በሽርክቱ የሚፈጭላችሁ ቅድም እንዳልኩት የመፍጫ ማሽን ሲሆን፣ ሁለተኛው ከመፍጫ ማሽኑ ወደ ሚክሰሩ የሚወስድ ኮንቬየር ነው። ሶስተኛ ደግሞ መቀላቀያው ወይም ሚክሰሩ ነው። እንደ አቅማችሁ መጠቀም ከፈለጋችሁ ኮንቬየሩን መጠቀም ላይኖርባችሁ ይችላል። ምክንያቱም ከተፈጨ በኋላ ራሳችሁ በእጅ ወይም በማኑዋል ወስዳችሁ ወደ ሚክሰር ሚክስ ማድረግ ትችላላችሁ። መፍጫውና ሚክሰሩ ግን ቢኖር በጣም ለማቀላቀልም በጣም ምቹ ነው። ሸርከት ያለ ምግብም ቢሆን ለዶሮዎች ቶሎ እንዲፈጭላቸው ጠቃሚ ስለሆነ ይህንን ማሽን ገዝታችሁ ያው ተለቅ ቤት ውስጥ ሳይሆን ተለቅ ላለ ከ100 ከ200 በላይ ዶሮ ማርባት ለምትፈልጉ ሰዎች ይህንን ማሽን ገዝታችሁ ብትጠቀሙ ተመራጭ ነው። እንዲሁም ቤቶችን መስራት የምትፈልጉ ከሆነ ከታች ባለው ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። በቤት ቆጣሪ ስለሚሰራ ምንም አይነት ችግር አይፈጥርም ማለት ነው። እቃዎችን አቅርቦት በሚቀንስበት ወቅት በብዛት መያዝ ትርፋማነት ሊጨምር ስለሚችል በዚህ ዙሪያ ማሰብ አስፈላጊ ነው። ውድ የቻናላችን ቤተሰቦች ጊዜያችሁን ሰጥታችሁ ከኛ ጋር ስለሆናችሁ እናመሰግናለን። በቀጣይ የምንሰራቸው የቢዝነስ ጥናቶች እንዲደርሱ ሰብስክራይብ በማድረግ እንዲሁም በሌሎች ወዳጅ ዘመዶ እንዲደርስ ላይክ እና ሼር በማድረግ እንዲተባበሩ እንጠይቃለን።